ሰላም ጤና ይስጥልኝ ክቡራትና ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሽንኩርትን መቼ ማቆም ወይም ደግሞ መጠቀም እንደሌለባችሁ እነግራችኋለሁ። ምን አይነት የጤና ችግር ካለባችሁ ማስወገድ እንዳለባችሁ በዝርዝር እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት ለልብ ጤና፣ ለበሽታ መከላከል አቅምናም ለብግነት ወይም ደግሞ ለኢንፍላሜሽን በሰፊው ጥቅም ላይ ይውላል። የደም ግፊትን ሊቀንሱ፣ ኮሌስትሮልን ሊያሳንሱ እናም ደምን በትንሹ ሊያቀጥኑ የሚችሉ አሊሲን እናም የሰልፈር ውህዶችን ይዟል። ነገር ግን ነጭ ሽንኩርት ለሁሉም ሰው ደህንነቱ የተጠበቀ ነው ማለት አይደለም። በተለይም በከፍተኛ መጠን በጥሬ መልኩ፣ በጠንካራ መልኩ፣ በሻይ ውስጥና በጭማቂዎች ውስጥ ሲወሰድ ጎጂ ሊሆን ይችላል። ነጭ ሽንኩርትን መቼ ማስወገድ ወይም ደግሞ መገደብ እንዳለባችሁ በግልጽ ልንገራችሁ። አንደኛ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ነው። ለምሳሌ ዋርፋሪን፣ አስፕሪን፣ ክሎፒዶግሪል እናም አፒክሳባን። ነጭ ሽንኩርት የፕላትሌት ስብስቦችን ፕላትሌት የእርስ በርስ መጣበቅን ይቀንሳል። ከመድኃኒት ጋር ሲቀላቀል ይህ የደም መፍሰስ አደጋን ሊጨምረው ይችላል። ሊከሰቱ የሚችሉ የማስጠንቀቂያ ምልክቶችም በቀላሉ መቁሰል፣ የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ፣ ከፍተኛ የሆነ የወር አበባ ደም መፍሰስና ጥቁር ሰገራም ሊከሰት ይችላል። ስለዚህ የነጭ ሽንኩርት ተጨማሪዎችን ወይም ደግሞ በሰፕልመንት መልኩ ከሆነ ሙሉ በሙሉ አስወግዱ። በምግብ ዝግጅት ውስጥ ግን ጥቂት መጠን ብቻ መጠቀም ትችላላችሁ። እንዲሁም ከቀዶ ጥገና ከ7 እስከ 10 ቀናት በፊት ነጭ ሽንኩርትን ማስወገድ ያስፈልጋል። ሁለተኛ፣ የደም መፍሰስ ችግር ካለባችሁ ነው። ለምሳሌ ዝቅተኛ የደም ፕላትሌት ብዛት፣ ሄሞፊሊያ እናም ተደጋጋሚ ያልተገለጸ የሰውነት መቁሰል የሚገጥማችሁ ከሆነ ነጭ ሽንኩርት በተፈጥሮ ደምን በትንሹ ስለሚያቀጥን የደም መፍሰስን ዝንባሌ ሊያባብሰው ይችላል። ሶስተኛ፣ ከፍተኛ የአሲድ መመለስ ገርድ ካለባችሁ ነው። ነጭ ሽንኩርት የታችኛውን የምግብ ቧንቧ ጡንቻ ለማላላት ወይም ደግሞ ያላላል። የጨጓራ መቆጣትን ወይም ደግሞ ብግነትን ሊጨምር ይችላል። የደረት ማቃጠልንም ሊቀሰቅስ ይችላል። ነጭ ሽንኩርት መቀስቀሻ መሆኑን የሚያሳዩ ምልክቶች ታዲያ ነጭ ሽንኩርት ከበላችሁ በኋላ የሚሰማ የደረት ማቃጠል ህመም ከገጠማችሁ፣ በአፍ ውስጥ መራራ ጣዕም ካለ እናም ከሌሊት አሲድ መመለስ የሚገጥማችሁ ከሆነ በማታ ወይም በእንቅልፍ ወቅት በነጭ ሽንኩርት መሆኑን የሚያሳዩ ነው። ነጭ ሽንኩርቱን ከተመገባችሁ በኋላ ማለት ነው። ከነጭ ሽንኩርት በኋላ ምልክቶቹ ታዲያ ከባሱ ጥሬ ነጭ ሽንኩርትን መጠቀም አቁሙ። የበሰለ ነጭ ሽንኩርት አብዛኛውን ጊዜ ያን ያክል ግን አያስቆጣም ወይም ደግሞ ችግርን አይፈጥርም። አራተኛ፣ ስሜታዊ ወይም ሴንሲቲቭ ጨጓራ ወይም ደግሞ አይቢኤስ ካለባችሁ ነው። ነጭ ሽንኩርት ፎድማፕስ የበለጸገ ነው። ፎድማፕስ ማለት በአንዳንድ ምግቦች ውስጥ የሚገኙና በትንሹ አንጀት ውስጥ በቀላሉ የማይፈጩ የካርቦሃይድሬትስ ወይም የስኳር አይነቶች ስብስብ ነው። እነዚህን ሊያስከትል ይችላል ጋዝ፣ የሆድ መነፋት፣ የሆድ ህመምናም ተቅማጥ። ስለዚህ አይቢኤስ ካለባችሁ ነጭ ሽንኩርትን በማስወገድ ምልክቶቹ መሻሻላቸውን ሞክሩ። አምስተኛ፣ ዝቅተኛ የደም ግፊት ካለባችሁ ነው። ነጭ ሽንኩርት የደም ግፊትን ይቀንሳል። ቀድሞውኑም ዝቅተኛ የደም ግፊት ካለባችሁ እንደ መፍዘዝ፣ ድካም፣ ራስን መሳትና መቅለል እንዲሁም መውደቅ ሊሰማችሁ ይችላል። በየቀኑ ጥሬ ነጭ ሽንኩርትን በመጠቀም ረገድ ጥንቃቄ ልታደርጉ ይገባል። ስድስተኛ፣ የስኳር በሽታ መድኃኒቶችን የምትወስዱ ከሆነ ነው። በከፍተኛ መጠን ነጭ ሽንኩርትን አትጠቀሙ። ነጭ ሽንኩርት የደም ስኳርን በትንሹ ሊቀንሰው ይችላል።
ከመድኃኒት ጋር ደግሞ ሲቀላቀል የደም ስኳር በጣም የማነስ አደጋን ሊጨምር ይችላል። ስለዚህ እነዚህን ተከታተሉ። መንቀጥቀጥ፣ ላብ፣ ግራ መጋባትና ድንገተኛ ድካም የሚገጥማችሁ ከሆነ መካከለኛ የምግብ አጠቃቀም አብዛኛውን ጊዜ ደህንነቱ የተጠበቀ ነው። በሕክምና ክትትል ካልሆነ በስተቀር ግን ተጨማሪዎችን ወይም ደግሞ ከፍተኛ የሆነ ነጭ ሽንኩርትን እንዳትወስዱ። ሰባተኛ ከቀዶ ጥገና ወይም ደግሞ ከጥርስ ሕክምና በፊት ነው። ነጭ ሽንኩርት የደም መፍሰስ አደጋን ይጨምራል። ስለዚህ እነዚህን አቁሙ። ጥሬ ነጭ ሽንኩርትን፣ የነጭ ሽንኩርት ተጨማሪዎችን ወይም ደግሞ ሰፕሊመንትንና የነጭ ሽንኩርት ጭማቂዎችን አስወግዱ። ቢያንስ ከህክምናው ከ7 እስከ 10 ቀናት በፊት ማቆም ይኖርባችኋል። ስምንተኛ የጨጓራ ቁስለት ካለባችሁ ነው። ጥሬ ነጭ ሽንኩርት የጨጓራ ግድግዳን ሊያስቆጣ ይችላል። ስለዚህ ትኩረት የሚሹ ምልክቶች የማቃጠል ህመም፣ ማቅለሽለሽ፣ የቁስለት ህመም መባባስ ካለ ጥሬ ነጭ ሽንኩርትን አስወግዱ። የበሰለ ነጭ ሽንኩርት በትንሽ መጠን ምንም ችግር የለውም። ዘጠነኛ የጉበት ችግሮች ካሉባችሁ ነው። ከፍተኛ መጠን ያላቸው ነጭ ሽንኩርትን አስወግዱ። በመደበኛ ምግብ ውስጥ ያለ ነጭ ሽንኩርት በአጠቃላይ ደህንነቱ የተጠበቀ ነው። ነገር ግን በጣም ከፍተኛ መጠን ያላቸው የነጭ ሽንኩርት ተጨማሪዎች ወይም ደግሞ አጠቃቀም አልፎ አልፎ ጉበታችንን ሊያስጨንቁ ይችላሉ። አብዝታችሁ ስትጠቀሙ የጉበት በሽታ ካለባችሁ በተለይ በሕክምና ክትትል ካልሆነ በስተቀር ከፍተኛ የሆነ ነጭ ሽንኩርትን እንዳትጠቀሙ። በአመጋገብ በምግብ ማብሰል ውስጥ ግን በደህና መጠቀም ትችላላችሁ። አስረኛ የቆዳ ወይም ደግሞ የአለርጂ ምላሾች ካጋጠማችሁ ነው። አንዳንድ ሰዎች እነዚህን ያሳያሉ። የቆዳ ሽፍታ፣ ማሳከክ፣ የአፍ መቆጥቆጥና እብጠት። የአለርጂ ምልክቶች ከታዩ ወዲያውኑ ነጭ ሽንኩርትን ማቆም ያስፈልጋል ማለት ነው። ስለዚህ እንደነዚህ አይነት ሰዎች መካከል ውስጥ አንዱ ከሆናችሁ ነጭ ሽንኩርትን ስትጠቀሙ ጥንቃቄ ልታደርጉ ይገባል ማለት ነው። ለአብዛኞቹ ጤና አዋቂዎች ታዲያ ደህንነቱ የተጠበቀው መጠን ምንም አይነት የህክምና ወይም የጤና ችግር ከሌለባችሁ በቀን ከ1 እስከ 2 ፍሬ ፍንካች ነጭ ሽንኩርትን መጠቀም ትችላላችሁ። በምግብ ውስጥ ጥቂት መጠንን መጠቀም ትችላላችሁ። በጣም ከፍተኛ መጠን ነጭ ሽንኩርት ግን አስወግዱ። ጥሬ ነጭ ሽንኩርት ከበሰለ ነጭ ሽንኩርት ይልቅ ጠንካራ እናም ይበልጥ የሚያስቆጣም ነው። በአጠቃላይ ነጭ ሽንኩርት ኃይለኛ ነው። ኃይል ማለት ደግሞ ጥቅምና አደጋ ሁለቱንም ይይዛል ማለት ነው። በምግብ ውስጥ ጥቂት መጠን መጠቀም በአብዛኛውን ለሁሉም ሰው ደህንነቱ የተጠበቀ ነው። ከፍተኛ መጠን መጠቀም ደግሞ ከፍተኛ አደጋን ያስከትላል ማለት ነው። በተለይ በጥሬው የምትጠቀሙ ከሆነ ማለት ነው። ስለዚህ እነዚህን ካስተዋላችሁ ነጭ ሽንኩርትን ወዲያውኑ አቁሙ። ጥቁር የመሰለ ሰገራ፣ ደምን ማስመለስ፣ ከባድ የሆድ ህመም፣ ያልተለመደ ከፍተኛ የደም መፍሰስና ከባድ ራስ ማዞር ከገጠማችሁ ማስወገድ ያስፈልጋል። ምልክቶቹ ደግሞ ከባድ ከሆኑ የህክምና እርዳታ ልታገኙ ይገባል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ነጭ ሽንኩርትን መቼ መጠቀም ማቆም ወይም ደግሞ መጠንቀቅ ወይም መመጠን አለባችሁ የሚለውን በዚህ ቪዲዮ ላይ በደንብና በግልጽ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ